በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ ቻናል ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። በቻናላችን የሚቀርቡ ዋና ዋና ጉዳዮች ይህ ግጭት የተቀሰቀሰው የህወሓት አመራሮች በፌዴራል መንግስቱ የተቋቋመውን የክልሉን ጊዜያዊ አስተዳደር አፍርሰው ስልጣን ከተቆጣጠሩ በኋላ ባለፉት ወራት በሁለቱ ወገኖች መካከል ውጥረት እየተባባሰ ከሄደ በኋላ ነው። ሁለቱ ወገኖች ሌላ ዙር ጦርነት ለመቀስቀስ ሲካሰሱ የነበረ ሲሆን የአፍሪካ ህብረትና የተለያዩ አካላት ዳግም ጦርነት እንዳይቀሰቀስ ጥሪ ሲያቀርቡ መቆየታቸው ይታወሳል። አሁን ላይ ጦርነቱ ከፍተኛ ጉዳት ከማድረሱ በፊት ወደ ሰላም ሊመለሱ ይገባል እንላለን። ለሀገራችን እድገት እንጂ ጦርነት አይጠቅማትም። ዝርዝሩን በቻናላችን ይከታተሉት። የአሜሪካ ፕሬዝዳንት ባጋሩት ልጥፍ አሜሪካ ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ ወታደራዊ አስፈሪነት፣ ጠንካራ እና ኃይል ኢራን እስላማዊ ሪፐብሊክ ላይ እርምጃ ለመውሰድ ተዘጋጅታ እና ታጥቃ እንደነበረ ገልጸዋል። በምን ምክንያት ለጊዜው ሊቆም ቻለ? በቻናላችን የምንለው ይኖራል። አብረን እንቆይ። እስከ ፍጻሜ ይቆዩ። ዝርዝር መረጃውን ያደምጡ ግብዣይ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍኩ። አብረን እንቆይ። በትግራይ ኃይሎችና በፌዴራሉ ሰራዊት መካከል ግጭት ተቀሰቀሰ። ከሱዳን ጋር በሚያዋስናቸው የሰሜናዊ ምዕራብ ኢትዮጵያ ክፍል ውስጥ በሚገኘው አካባቢ በፌዴራል መንግስቱ ሰራዊትና በትግራይ ኃይሎች መካከል ግጭት መቀስቀሱን የተለያዩ ምንጮች አመላከቱ። አዲስ የተቀሰቀሰው ግጭት በመጀመሪያ በህወሓት የሚመራው የትግራይ ክልል አስተዳደርና የፌዴራል መንግስቱ ከፍተኛ ባለስልጣናት አንዳቸው ለሌሎቻቸው ከሰዋል። የፌዴራል መንግስቱ የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሶ የተቆጣጠረው ህዝባዊ ወያኔ ሓርነት ትግራይ ህወሓት ቅዳሜ ሐምሌ 25 2018 ዓ.ም ባወጣው መግለጫ የኢትዮጵያ መከላከያ በምዕራብ ትግራይ ሸረሪና በሚባል ስፍራ ላይ ግልጽ ጦርነት ከፍቷል ሲል ወንጅሏል። መግለጫው ጦርነት ያለው የተቀሰቀሰው ከዚህ ቀደም ሲደረጉ የነበሩ ወታደራዊ ዝግጅቶች፣ ትንኮሳዎችና የድሮን ድብደባዎችን ተከትሎ መሆኑን ጠቅሰዋል። እስካሁን ከፌዴራሉ መንግስት በኩል ስለ ክስተቱ በይፋ የተባለ ነገር የለም። ቢቢሲ ከመንግስት ኮሚኒኬሽን ጉዳዮች ሚኒስቴር እንዲሁም ከመከላከያ ሚኒስቴር የህዝብ ግንኙነት ማብራሪያ ለመጠየቅ በስልክና በአጭር ጽሁፍ መልእክት ያደረገው ጥረት ምላሽ አላገኘም። ነገር ግን የፌዴራሉ መንግስት ከፍተኛ ባለስልጣን የሆኑት የመስኖና ቆላማ አካባቢዎች ሚኒስትር አብርሃም በላይ ዶክተር በፌዴራል ሰራዊቱና በህወሓት ኃይሎች መካከል ግጭት መቀስቀሱን ገልጸዋል። ሚኒስትሩ በይፋዊ ማህበራዊ ሚዲያ ገጻቸው ላይ በትግርኛ ባሰፈሩት ጽሁፍ ህወሓት በሸረሪና በኩል ጦርነት አውጇል በማለት ከሰዋል። ይህ ጦርነት ከወዲሁ ካልቆመ የከፋ ጉዳት ይከተላል ሲሉም አሳስበዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት ባደረጉት ንግግር በየቀኑ በርካታ ውጊያ ጦርነት ሊቀሰቅሱ የሚችሉ ትንኮሳዎች ትግራይ ውስጥ ባሉ ኃይሎች በየጊዜው ይፈጸማል በማለት ከሰው ነበር። ህወሓትም በበኩሉ የፌዴራል መንግስት በትግራይ ላይ ሌላ ዙር ጦርነት ለመክፈት ሰራዊቱን እያሰማራ መሆኑን በመጥቀስ ሲካሰሱ ነበር። ባለፉት ወራት በፌዴራል መንግስቱና በህወሓት መካከል እየተባባሰ በመጣው ውዝግብ ምክንያት ጦርነቱ ሊቀሰቀስ ይችላል የሚል ስጋት በበርካቶች ዘንድ ሲስተጋባ ቆይቷል። በ2013 ዓ.ም ተቀስቅሶ ለሁለት ዓመታት የተካሄደው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ የሰዎች ህይወት እንደጠፋበት የአፍሪካ ህብረት ልዑክ ገልጾ ነበር። የአፍሪካ ህብረት ከ3 ዓመት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ አንጻራዊ ሰላም ሰፍኖ ቆይቷል። ህጋዊነቱን ያጣው ህወሓት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከፌዴራል መንግስቱ ጋር ዳግም ጦርነት ይቀሰቀሳል ተብሎ በሚሰጋበት ወቅት ሐምሌ 12 2018 ዓ.ም ለመቀሌ ነዋሪዎች ባደረጉት ንግግር የፌዴራል መንግስቱን እንደሚገዳደሩ በመግለጽ ዛሬ እንደ በፊቱ ብቻችንን አይደለንም፣ ብዙ ወዳጆች አሉን ሲሉም ተናግረዋል። ደብረጽዮን አክለውም ብልጽግና ከአሁን በኋላ ትግራይን ብቻ አይገጥምም፣ አገዛዙን እንደ ስጋት የሚቆጥሩ ሌሎች ኃይሎችም አሉ። ምንም እንኳን በራሳችን ብንተማመንም ይህን ስርዓት ለማስወገድ የሚፈልጉ አጋሮች አሉ ማለታቸውን ተሰምተዋል። ሊቀመንበሩ አጋር ሲሉ የጠሯቸውን አካላት ከሀገር ውስጥ ይሁን ከውጭ በይፋ የጠቀሱት ነገር የለም። የፌዴራል መንግስቱ ህወሓት ከኤርትራና ከኢትዮጵያ ተቀናቃኝ ናቸው ካሏቸው ሀገራት ጋር በመሆን የሀገሪቱን የሚያናጋ እንቅስቃሴ እያደረጉ መሆኑን በተደጋጋሚ ሲከስ ቆይቷል። ህወሓት ባለፈው ወራት በትግራይ ውስጥ የግዳጅ ወታደራዊ ምልመላ በማድረግ ዝግጅት እያደረገ መሆኑን በስፋት ሲዘገብ የነበረ ሲሆን በርካታ ወጣቶች ከምልመላ ለማምለጥ ከክልሉ እየወጡ መሆናቸውን ተናግረዋል። ህወሓትም በፌዴራል መንግስቱ የህልውና አደጋ እንደተደቀነበት በመግለጽ ዝግጅት እያደረገ መሆኑን በይፋ በመግለጫውና በመገናኛ ብዙሃኑ ሲገልጽ ቆይቷል።
አሜሪካ ከኢራን ጋር የምታደርገውን ጦርነት እንዲቋረጥ ማድረጋቸውን ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፍጥነት ስምምነት ሊደረስ የሚችልበትን እድል በመኖሩ ኢራን ላይ የሚፈጸመውን ጥቃት እንዲቆም ማድረጋቸውን አስታውቀዋል። የትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በፍጥነት ስምምነት ላይ መድረስ እንዲቻል የጥቃት እርምጃውን እንዲቋረጥ መወሰናቸውን አስታውቀዋል። እንደ ፕሬዚዳንቱ ገለጻ የሚደረሰው ስምምነት ሆርሙዝ ወሽመጥ ወዲያውኑ እንዲከፈት እንዲሁም ኢራን የደቀነችውን የኒውክሌር ስጋት እንዲቆም የሚያደርግ ነው። እዚህ ውሳኔ ላይ የተደረሰው ከእስራኤል ጋር በመተባበር መሆኑን ተናግረዋል። ትራምፕ ይህንን ውሳኔያቸውን ይፋ ያደረጉት የአሜሪካ መገናኛ ብዙሃን ዋሽንግተን በሳምንቱ መጨረሻ ኢራን ላይ አዲስና ከባድ ጥቃቶችን ለመፈጸም እንዳቀደች የሚገልጽ ዘገባዎችን ካወጡ በኋላ ነው። ትራምፕ እርምጃውን ከማሳወቃቸው አስቀድመው ኢራን አሜሪካ ውጥረቱን እያባባሰች ነው የሚል ክስ አቅርባ ነበር። ከዋሽንግተን ጋር የሚተባበር ማንኛውም የቀጠናው ሀገር በጦርነቱ ነበልባል ይዋጣል በማለትም አስጠንቅቃለች። ነገር ግን ኢራን እና ሌሎች የመካከለኛው ምስራቅ ሀገራት ስምምነት ላይ እንዲደረስ ለማድረግ ሲባል ጥቃት እንዳይፈጸም መጠየቃቸውን ተከትሎ እርምጃውን መሰረዛቸውን ተናግረዋል። የስምምነቱ ወሰኖች ስምምነት የተደረሰባቸዋል ሲሉም የንግግር ሂደቱ ወደፊት መጓዝ እንደቻለ ጠቁመዋል። አክለውም የተደረሰው መግባባት የሆርሙዝ ወሽመጥ ወዲያውኑ ሙሉ በሙሉና በጠቅላላ መከፈት እንዲሁም የኢራን የኒውክሌር ስጋት ማስቆም ያካትታል በማለት ጽፈዋል። ይሁን እንጂ እስካሁን በኢራን በኩል ለዚህ የትራምፕ ገለጻ የተሰጠ ምላሽ የለም። የመረጃ ምንጭ አስነብበዋል። ቻናሌ ተከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።